ሰላም ቤተሰብ እንኳን ደህና መጣችሁ። ይህ ቡና ፒፕስ ፎሬክስ አካዳሚ ነው። ዛሬም ሌላ የኮምፒቲሽን ፕሮፈርም ትችላችኋለሁ። ይሄኛው ደግሞ ከሌሎቹ የሚለይበት ዛሬ ካስተዋወቁት የሚለይበት ምንድነው? ይሄ ከሌላው የተለየ ፕሮፈርም ነው። እዚህ ላይ እንዴት ነው የሚሆነው? እስከ ዛሬ ነበረው ለምሳሌ የፈንድ ኔክስት ወር ጠብቃችሁ ነው ኮምፒት ማድረግ የምትችሉት። አንድ ጊዜ ኮምፒት ማድረግ ከጀመራችሁ ወይም ኮምፒቲሽኑ ከጀመረ ለአንድ ወር ነው የሚቆየው የፈንድ ኔክስት። ደግሞ አንደኛው ደግሞ ያስተዋወቅኳችሁ የቬፕሰን ነው። የቬፕሰን ደግሞ ምንድነው የሚያደርገው? የሆነ ታርጌት ላይ ተቀመጠላችሁ። ያን ታርጌት ኖርማል እንደ ፈንድድ አካውንት እንደገዛ ሰው ነው በዴሞ አካውንት ትሬድ የምታደርጉት። እዚህኛው ላይ ደግሞ ወር መጠበቅ የለባችሁ፣ ታርጌት መምታት የለባችሁ። በቃ ዳይሬክት ከሰዎቹ ጋር እዛ ውስጥ አሪና ውስጥ ካሉ ሰዎች ጋር መፋለም ነውና እነሱ ደግሞ ያቀረቡላችሁ ምንድነው? 1 ሃወር ትሬድ አለ፣ የኒውስ ስም ለብቻ አለ። ዊኬንድ ላይ ትሬድ ማድረግ ትችላላችሁ። ቅዳሜና እሁድ ክሪፕቶ ትሬድ ማድረግ ትችላላችሁ። እና እንዲህ የተለያዩ አይነት ትሬዶች ያሉበት የትሬዲንግ ኮምፒቲሽኖች ያሉበት ፕሮፈርም ነው። ወር መጠበቁ ለሰለቻችሁ በዚህኛው መሳተፍ ትችላላችሁ። በጣም የሚገርም ፕሮፈርም ነው እና በጣም ቻሌንጅ የሚያደርግ ነው። ራሳችሁን የምታዩበት፣ ራሳችሁን ከሌሎች ጋር ኮምፒት የምታደርጉበት ቦታ ነው። ሌላው ምንድነው? በዚህ ላይ ደግሞ በዚህ ፕሮፈርም ላይ ፕራይዙን አሸንፋችሁ ለምሳሌ 1 ሃወር ሲሆን አንድ ሰው ነው የሚሸለመው። የዴይ ትሬድ ደግሞ ከገባችሁ ለ3 የሚሆን ፕራይስ ፑል ነው ያላቸው። ሌላ ኒውስ ትሬድ ምናምን ነገር ሲሆን ደግሞ 10 ሰው ምናምን ነገር እያለ ከፍ እያለ ይሄዳል ማለት ነው። አሁን ወደ ምዝገባው እንሄዳለን። እዚህ ጋር ፈርስት ኔም፣ ላስት ኔም፣ ኢሜይላችሁን፣ ዩዘር ኔም ማስገባት አለባችሁ። ሰሌክት ካንትሪ የሚለው ላይ ኢትዮጵያ ብላችሁ ትገባላችሁ። ያላችሁበትን ሀገር፣ ስልክ ቁጥራችሁን ማስገባት አለባችሁ። ዴት ኦፍ በርዝ ከናሽናል አይዲ ጋር የሚመሳሰለውን ነው ማድረግ ያለባችሁ። ፓስወርድ ማትረሱትን ታስገባላችሁ። አፊሊየት ኮድ ይሄን ማስገባት ትችላላችሁ። አግሪመንት ትፈጽማላችሁ። እነዚህ ሶስቱንም ታበራላችሁ። ከዛ ሳይን አፕ ትላላችሁ። ይሄን ከጨረሳችሁ በኋላ ወደዚህ ያመጣችኋል። እዚህ ጋር መታችሁ ኮምፕሊት ዩር ኢሜይል ቬሪፊኬሽን ይላል። እዚህ ጋር ምንም ታደርጉት፣ እዚህ ጋር መታችሁ ሪሴንድ ኢሜይል ቬሪፊኬሽን ምትላን ተነካላችሁ። ያን ስትነኩ ምን ይመጣላችኋል? ይሄ ይመጣላችኋል። ከዛ እዚህ ጋር ኢሜይላችሁን ታስገቡና ሴንድ ትላላችሁ። ከዛ ሴንድ ስትሉ በኢሜይላችሁ የሚገባ ሊንክ አለ። እሱን ስትነኩት ቬሪፋይ ያደርጋችሁ ማለት ነው። ከዛ ወደዚህ ያመጣችኋል። ስትነኩት በኢሜይላችሁ የተላከው ሊንክ ስትነኩት ወደዚህ ያመጣችኋል። ከዛ እዚህ ጋር መታችሁ ዋን ሃወር ትሬድ ራሽ ኤፕሪል 2 አለ፣ ዴይ ትሬድ ኤፕሪል 2 አለ፣ 1 ሃወር ትሬድ ኤፕሪል 3 አለ፣ ዴይ ትሬድ ኤፕሪል 3 አለ አሁንም። እና እዚህ ጋር ደግሞ ኒውስ ካክ ኤንኤፍፒ አለ፣ የአርብ ዕለት ኒውስ አለ እዚህ ጋር አስቀምጦላችኋል። እሱንም ኮምፒት ማድረግ ትችላላችሁ። ከነዚህ ውስጥ የፈለጋችሁትን መርጣችሁ መመዝገብ ትችላላችሁ። ከፈለጋችሁ ደግሞ ሁሉንም ተመዝገባችሁ መሳተፍ ትችላላችሁ። ለምሳሌ እኔ እዚህ ጋር የዴይ ትሬድን ለመዝገብ ሬጂስተር የሚለውን ተነካላችሁ። ከዛ እንደዚህ ያመጣላችኋል። ፔመንት 0 ነው። ከዛ ተርምስ ኤንድ ኮንዲሽን አግሪ ትሉና ጆይን ኮምፒቲሽን ትላላችሁ። እዚህኛው ይሄ ዴይ ትሬድ ፕራይስ ፑሉ 3 ነው። ለ3 ሰው ነው የሚሸለሙት። ከ1 እስከ 3 የወጣ ሰው ይሸልማሉ። እዚህ ጋር መታችሁ አግሪ ዊዝ ኤንድ አክሰፕት ተርምስ ኤንድ ኮንዲሽን የሚለውን ተነካላችሁ። ጆይን ኮምፒቲሽን የሚለውን ተነካላችሁ። እንደዚህ ይመጣላችኋል። ከተመዘገባችሁ በኋላ ሊደር ቦርድ የሚል ይመጣላችኋል። ይሄን ሊደር ቦርድ የሚለውን ትነኩታላችሁ። እዛ እንደዚህ ይቀመጥላችኋል ማለት ነው። እዚህ ጋር አካውንት ነምበር የሚል ታያችኋል አይደለ? እቺ መጨረሻው 14 ናት። 63 14 ይላል። ይሄ የ1 ሃወሩ አካውንት ነው ማለት ነው። እሱን እንይዟለን። አክሰስ ፕላትፎርም ስትነኩት እንደዚህ ይመጣላችኋል። ይሄኛው ዌብሳይት ይመጣላችኋል። እዛ ጎይ ትሬድ የሚል አዛን ኢሜይላችሁን ታስገባላችሁ። ወደ ኋላ ትመለሱና ከዚህኛው ኮፒ ዩዘር ኔም ይላል ትነኩታላችሁ። ኮፒ ታደርጉታላችሁ። አምታችሁ ኢሜይላችሁ ላይ ታስገባላችሁ። ከዛን ኮፒ ፓስወርድ የሚለውን ትነኩታላችሁ። እዚህ ጋር መታችሁ እቺኛዋን ትወስዳላችሁ። ከዛ አምታችሁ ምን ላይ ኮፒ ታደርጋላችሁ? እዚህኛው ላይ ፓስወርዷንም ኮፒ ፔስት ታደርጋላችሁ። ተመዘገባችሁ ወደዚህ ያመጣችኋል ማለት ነው። ከዛን እዚህ ከላይ ያለችው የቀድማ ቁጥር የአካውንታችሁ ቁጥር የዴይ ትሬድ እቺን ስትነኳት ሁሉም ተመዘገባችሁት ሁሉም ኮምፒቲሽን ይመጣላችኋል ማለት ነው። የፈለጋችሁትን ክሊክ አድርጋችሁ ትሬድ ማድረግ ነው። አለቀ ማለት ነው። ኦርደር ካደረጋችሁ በኋላ ኦርደር ያደረጋችሁትን ኤስኤል እና ቲፒ እዚህ ጋር መታችሁ ማስተካከል ትችላላችሁ። እታች ፕላስ ምልክት አለ። እሱን ነክታችሁ ቲፒያችሁንና ኤስኤላችሁን ማስቀመጥ ትችላላችሁ። በተጨማሪ ደግሞ ወደ ኋላ ደግሞ ተመለሳችሁ እንደዚህ ሊደር ቦርድ የሚለውን ነክታችሁ ማን እየመራ እንደሆነና በስንት ሪተርን ፐርሰንት እየመራ እንደሆነ ማየት ትችላላችሁ። ሌሎች እንዲደርስ ላይክ እንድታደርጉልኝ እና እናንተም በየጊዜው የመለቃቸው ከትሬዲንግ ጋር የተያያዙ ነገሮችን ቶሎ እንዲደርሳችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። አመሰግናለሁ። መልካም ጊዜ